በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን የምንገኘው በኬንያ ጠረፍ ድንበር ላይ በዳሰነች ብሔረሰብ በብቡዋ ቅድስት አርሴማ አጥቢያ ቤተ ክርስቲያን ውስጥ ነው። እናንተን ስላገኘናችሁ ደስ ብሎናል። እንኳን ደስ ያላችሁ። ሙልቀኛ ግሪኝላ ቢተኛ ቺሜ ሙልግና አና ያራተ ይከሰተ ሙልኤ ታኝ ግችመ ከራውነኛ ሙልግናኝ ግችሜ አላ ሰላማ አሊየ እንደኝ ሙልኤ ታክችመ ከሰረ ኦነኛ ሙልግናኝ ግችመ ሰለብግኛ ኦነኛ አላ ያራፈነነ አለ ሙል ሰለብ ደብየ እንደኝ ሙልኤ ታክችመ አናውባ ይትኝ ዷችሜ ተገኛኝ ፊሪኬ ይትሩባ ያችሜኝ። በዚህ አካባቢ የሚገኘው ብሔረሰብ የዳሰነች ብሔረሰብ ሲሆን ይህ ቤተ ክርስቲያን በደቡብ ኦሞ ሀገረ ስብከት ኮሚቴ በማህበረ ባኮስ ሙሉ ወጪው ተገንብቶ የተበረከተላቸው ቤተ ክርስቲያን ነው። ህዝቡ ቅሩበ እግዚአብሔር ለእግዚአብሔር ቅርብ የሆነ ህዝብ በመሆኑ ከኦሞራቴ ወደ አካባቢው ለመግባት መንገዱ አሸዋማ በመሆኑ በቀላሉ የህዝብ ትራንስፖርት ስለማይገኝበት በአይሱዝም ቢሆን ተጭነን ቦታው ደርሰን ወንጌልን ከመስበካችን በተጨማሪ ችግራቸውን ለማድመጥ ምርቃታቸውን ለመቀበል ጊዜ አግኝተን ነበር። ጋለም ለባው አይሲጁ ይትኝ ገርዳለ ማክችመን ብልኩ ነው ያቃችሚ ብልዳለ ግሪ ብልዋቂታ ዳይና ዱካካ እና ናይ ያቃችሚ እኛኝ በብልአለ ጋይዳ ይትኑ ባይቲ ለማባባ ዋጋይ ሲግቻ እንዳለውን እንትን በመንገዳችሁ የመጣችሁ ሁሉ በእንዝርም ያጣችሁ ፈጣሪ ይስጣችሁ። እናንተ በሰላም እንደመጣችሁ በሰላም እንድትሄዱ ፈጣሪ ይርዳችሁ። ሁሉ ነገር መንገዳችሁ ሙሉ ሰላም ይሁን። ስትሄዱ በመንገዳችሁ ሁሉ ምንም ነገር እንዳይገኝ በሰላም ወደ መጣችሁ ቦታ በሰላም እንድትመለሱ። ለነዚህ ህዝቦች የበጎ ነገር ሁሉ ጠላት የሆነ ዲያብሎስ በመንደራቸው በቤተ ክርስቲያናቸው አጠገብ ተቃራኒ ነገር አመጣ። ሁልጊዜ የእኛ ነገር እየተከታተሉ የሚፈታተኑን ተቃራኒዎቻችን ይህን ቤተ ክርስቲያን ገንብተን በጨረስን በወራት ልዩነት አጠገቡ የፕሮቴስታንት ሃይማኖት አራማጆች ከኬንያ በመምጣት በቅርብ ርቀት አዳራሽ በመስራት በቅድስት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ተጠምቀው ልጅነት አግኝተው ባሉ ህዝቦች ላይ ሌላ አዲስ ትምህርት እያስተማሩ ወጥመዳቸውን ዘርግተውባቸዋል። ለሰላም አክተመዱ እዚህ ፈጣሪ ብቻ ነው ታላቅ አለቆን ካነ ጋሪ ጆላ ቦን ብለለክ ያጆላ ካነ ይቆል ዋክተመ ይበሰረ እዚህ ያለነው እኛ ሁሉ ለመጣን ፈጣሪ ብቻ ነው የምናመልከው። እዚህ ደጁ ላይ አሊያ ካነ ጋሪ ጆላ የክናማ ማቁቶ ላይ ለማ ብለላ ተቀማ እዚህ አሁን ያለነው እዚህ ቤት ያለው ቄሱ ብቻ ሲመጣ እንትኑን ሲል እኛ በሰዓቱ የመጣንም ድምፁን የሰማን እንትን እንላለን። ካና አለ ምባ ኮልጋዮ እትጉቶካ ችሜላ አትግሪ እጉጉቶካ ቀላዱል እያና አሁን እናንተ የመጣችሁ እናውራና ሰውን የለየን እንትን ብንል ይሻላል። ጋላ ካና ወልባይ ቤለከቲ ጋልበቹጋ ይጋይያ አሁን እኚህ እዚህ የመጡት ሁሉ ግራ የሚያጋቡ ሰዎችም ግማሽ በመሃል ስላሉ አንድ ላይ እንትን ብንል ይሻላል። ካሩ ጎርለይዲያ ካሩራ ጎርለይዲያ ጋልየት ጎርለይዲያ ህፃናት ለብቻ ትላልቆች ለብቻ ሴቶችም ለብቻ ቢሆን ይሻላል። ኡምልግኛ ወባአለ ኢዲያ ህፃናትም በራሳቸው ህፃናት ቦታ አንድ ላይ ሆነው እንትን ቢል ይሻላል። ብልጉሎ ከገራ ማዩ ቤታችንም እናሳምራት እናስደስተው። ኤላ ዋ እምነ በጋሽሽ ፈጣሪ ይስጣችሁ። ወንጌልን አስተምሩን፣ ልጆቻችን አሰልጥኑልን የሚለው ጥያቄያቸው ከዚህ ፈተና ጋር ተያይዞ የመጣ መሆኑን ለመረዳት ማሰብ አይጠይቅም። ስለሆነም አምነዋል ተጠምቀዋልና ያመኑት እንዲጸኑ ወንጌልን በስፋት ለማስተማር ልጆቻችን አዲስ አበባ ወስዳችሁ በስብከተ ወንጌል አሰልጥኑልን ሲሉ እየተማጸኑ ይገኛሉ። ቤተ ክርስቲያን ዙሪያዋ አጥር ቅጥር ስለሌለው የፍየሎች መዋያ ሆኖብናልና እጠሩልን፣
ሌላኛው ጥያቄያቸው ነበር። የጠየቁት የቤተ ክርስቲያኑ ዙሪያ አጥርና የቋንቋ መምህራን ችግርን ለመቅረፍ ኦርቶዶክሳውያን ኑ ወደ ደቡብ ኦሞ ይልቁንም ወደ ደቡብ ወደ ዳሰነች እናቅና፣ የሰው ልጅ ሆይ ወደ ደቡብ አቅና፣ ወደ ደቡብም ተናገር ሕዝቅኤል 20:46 ኑ ወደ ደቡብ ኦሞ ወደ ኬንያ ድንበር ወደ ዳሰነች ለወንጌል እናቅና። ይህ ትውልድ የተለያየ ነው። ቤት ፈጣሪ ይስጠው። ለቤቱ ፈጣሪ ደህና ነገር ይስጠው። መጀመሪያ ይህ ቤት ሲሰራ ተጠርቄ ነኝ ለቤቱ ምርቃት የሰጠሁት። ይህ ቆርቆሮው ሲሰራ እኔ ነኝ ለቤቱ የመረኩት። ለመንገዱ ቤንዚን ታገኛላችሁ። መኪናችሁም ገና ይሞላል ቤንዚሉ። በቤታችሁ ልጅ ምናምን ጥላችሁ የመጣችሁ ፈጣሪ ልጃችሁን ያሳድጋችሁ። በመጣችሁበት ሀገር ፈጣሪ ያመስግናል። ጥሩ ነገር ፈጣሪ ይስጠን። ገና ሀብታም እንሆናለን። ሀብትም ከየት እንደመጣ ፈጣሪ ነው። ሀብትንም ያመጣ ፈጣሪ ይስጠን። ሀብትም ፈጣሪ ሀብትነት ይስጠን። አሊያ ቤላ ዋጎይ ድት ኢትንም ኤክቾሙኒ ኤክኞሙኒ ኤዋጌ ዋግ ኢንጋል ቤላ ሲቼ ኢንጋና ሞን ቆላ ከደመከ ቤላ ቀይና ቤላ የለም ባዋ ዋግ ያቀደች ይህን ቤት ፈጣሪ ነው የሰራው፣ እኛ አይደለንም። ቤቱንም ፈጣሪ ስለሰራ ፈጣሪን እናመስግን። አለቃና የትኛ አኪዲየ እትብልኩ ነው አኪዲየ ወንጌሪ ኪቻ ዋጌታ ዋግኒዮ ዋጉቶ ይገላ እናንተ መሆን ቤታችንም ለማየት ብላችሁ እዚህ ድረስ መጥታችኋል። ስለመጣችሁ እናመሰግናለን። በሰላም ወደ ቤታችሁም ተመልሳችሁ እንድትሄዱ። በሀገር ውስጥም ከሀገር ውጭም የምትገኙ ኦርቶዶክሳውያን የእነዚህን ወገኖቻችንን ጥሪ ተቀብላችሁ አብራችሁን እንድትሰሩ እንድትረዱ እንጠይቃለን። ለመርዳት ለምትፈልጉ በደቡብ ኦሞ ኮሚቴ ማህበረ ባኮስ የኢትዮጵያ ንግድ ባንክ 1034 19 45 384 አቢሲኒያ ባንክ 11 69 289 የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር። Teresa,